የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? ከእኔ ጋር ያላችሁ አልሐምዱሊላህ ረብል ዓለሚን። የቤቱ ጩኸት እኔ ብቻ ራሴ ሰማል ማለት ነው። በነገራችን ላይ ኢትዮጵያ ላይ ሆኜ የሰራሁት ቤቴ ልላችሁ ነው የመጣሁት ማለት ነው። ሀዋይዎቼ እንግዲህ ላሳያችሁ ነው የደከምኩበት የለፋሁበት። ዱዓ አድርጉልኝ ማለት ነው። ሁሉ ነገር ደግሞ ተሳክቶ ፈራርሼ ደግሞ አህሊቡና እንዲላችሁ ማለት ነው። ከፋሉ ካሜራ ነው አስተካክላለሁ ወደ ላይም እና እንደዛ ነው እላችኋለሁ። እስቲ ላስጎብኛችሁ ነይ ሲሪዝ ቀጥ ዘፉኝና ቀጣይ ወደ ላይ ከፍ ይሄ ዕቃ ቤቴ ነው ሀዋይዎች። ዛሬ እንግዲህ ላስለካን ኪችን ካቢኔቴን ላይም እየታየች ነው። ኪችን ካቢኔቴን ከየት እስከ የት እንደማደርገው ግራ ገብቶኛል ማለት ነው። አሳምረሽ ቀርጪ እሺ፣ ካፍ እያደረግሽ እኔን እያሳየሽ እስከታይ ድረስ ማለት ነው። እዚህ ጋር የኤሌክትሪክ ምጣዷን የማስደርግባት ነው የእንትን ያልኩት ማለት ነው። የያትችን ያስቀበርኳት ሀባይቦችዬ። እንደኔ ሀሳብ ደግሞ አሁን ዘመን አመጣሽ ምጣድ መጥቷል ማለት ነው። ግድግዳ ላይ የምትለጠፈው ኢንሻአላህ እሷንም ማድረግ እችላለሁ ማለት ነው። ነገር ግን ኪችኔን አሁን ከዚች ወዲህ መሆን ያለባት ማለት ነው። ከዚች እስከ እዚች ይቀጥላል፣ ከዚች ይመጣል እስከ እዚች። እናንተስ ምን ይመስላችኋል? ከፋል እና እንደዛ ነው እላችኋለሁ ማለት ነው። ይሄ ኤሌክትሮኒክ ነገሮች ስጠቀም ነው የሚሆነኝና የሚያገለግለኝ። ለምሳሌ ከላጥ ወይም ደግሞ ማሽኖች፣ የተለያዩ ነገሮች አመተና ስርዓትሽ እና እንደዛ ነው እላችኋለሁ። ይሄ ደግሞ እዚህ ጋር ስንወጣ ደግሞ የቧንቧ ውሃ እዛ ኩኝ ስመየ እዛ ኩኝ ነው ወደ እኔ ካል ካሜራማኗ በነገራችን ላይ ታደጋግማለች ማለት ነው። አንዴ የነገሯትን ትንሽ ያኔ ልጅ ስለሆነች ነው ተለደለ ኢንሻአላህ። ይሄው እስከዚህ ድረስ እንደዚህ ማሾሪያው ነው ማለት ነው። ይሄ ደግሞ እንደዚህ ወደዚህኛው ወደ ቀሳላው መመለሻ ነው። ይቺ ደግሞ የቀሳላው ካረባ ማድረጊያ ናት ማለት ነው። ሀባይቦችዬ እንግዲህ ግልጽ ይሆንላችኋል ብዬ አስባለሁ ማለት ነው። እዚሽ ጋር ስንመጣ ደግሞ አሁን ወደ ዘፈቀቅ በይ ይታያል በዚህ አይለይም። አሁን እሷ እቺ ነይ ወዲሽ። እቺ ደግሞ የቧንቧ ውሃ ማሾሪያዋ ናት ማለት ነው። እንግዲህ እንደምታይ እና ይሄንን ይመስላል ማለት ነው ሀባይቦችዬ። ይቺ ደግሞ የቀሳላ ከሆነች ይቺ ደግሞ የፍሪጅ ነው የማረጋት ማለት ነው። ለምሳሌ ከዚች አንስታ እዚች ድረስ ቀሳላይ ቢሆን ማለት ነው። ግን አልለካሁትም ቀሳላይ እስካሁን ድረስ ማለት ነው። ከዚች አንስቼ ደግሞ እዚች ድረስ እቃ ማጠቢያን ባረጋት ቲቧ ወደዚህ መታ ትፈሳለች ማለት ነው። ከዛ ከዚች አንስቼ እዚች ድረስ ደግሞ ፍሪጅን አረጋዋለሁ ማለት ነው። ይሄ የፍሪጅ ሶኬት መሰኪያ ይሆናል ማለት ነው። አሳይዝህ እና ይህንን ይመስላል እላችኋለሁ ሀባይቦችዬ። የኪችን እቃ ቤቴን በዚህ መልኩ ጨርሻለሁ። ወላውዬ አብቅቻለሁ ማለት ነው። አሁን የቀረው መለስለስና ኮሪደሯ ሰራሚክ ላስተርብ ነው ማለት ነው። ይሄ የሴቶች ክላስ በነገራችን ላይ በጣም ሰፊ ነው። ቀስበሽ እዚህ ጋር ሴቶች ክላስ ላይ ራቅበይ ነው ጎበዝ ማሻአላህ ሰየኝቶጅ። እቺ ደግሞ የቲቪ የዲሽ የተጠለፈችባት ናት ማለት ነው። ስትቀበል ሴቶች ክላስ ቲቪ እንኳን ብፈልግ ያኔ ተቦርቡሮ ወይም ከላይ እንደዚህ መጥቶ ቀጥታ ስማቸው ወጥቶበት በጎናት ከላይ መጥቶ በዚህ መጥቶ በማስቲሽ የሚሆነው በጣም ያስጠላል ማለት ነው። የለፋችሁ ለፍታችሁ የደከማችሁ ደክማችሁ እነዚህን ነገሮች አስቀብሉላችኋለሁ ማለት ነው። እዚህ ጋር ስንመጣ ደግሞ የተለያዩ መብራቶች ማብሪያና ማጥፊያ ናት ማለት ነው። እዚህ ጋር ስንመጣ ደግሞ አሁን ባዶ ነው። እዚህ ጋር ስንመጣ ደግሞ ራቅያሽ እዚች አሁንም ማብሪያና ማጥፊያ መስሪያ ናት ማለት ነው። ነገራችን ላይ በጣም ባለብዙ ዲዛይን ስለማድረግ ቅድ እንኳን ቢኖራችሁ መቀየር ትችላላችሁ። አንድ የባይሳካ ቀስ እያለ ይሳካል ማለት ነው። አሁንም ይቺ
አንድ መብራት የተቀበለች ናት ማለት ነው። አባይቦችዬ የሴቶች ክላስ በዚህ መልኩ ጨርሻለሁ። ወደ ኮሪደርና ወደ ክላሶች ይዣችሁ ለሃኑ ተከታተሉ። ይሄ ደግሞ በሩ ራቅ በሩ የላሜራው ነው። ከላይ ደግሞ መስታወት ነው ማለት ነው። በጣም ነው የጥንካሬ ያለው ኢንሻአላህ። ቀጣይ ደግሞ ተዘጋጅቶ እንትን ይላችኋል ማለት ነው። አትዘንጊ፣ ቀስ በይ፣ ቀስ አንቺ ቀስ በይ ዘው በቃ። እና እዚህ ጋር ደግሞ ቆጣሪ ነው። እዚህ አሳያቸው። ይሄ ደግሞ መቆጣጠሪያው ነው ማለት ነው። በብዙ ዲም ላይቶች ምናምን አምፖሎች ቢበዙ እንኳን ይሄ የብዙንም ያካትታል ማለት ነው። ወደዚህ ነይ። እዛ ዳርጋ አንድ አምፖል አለ፣ እዚህ ሁለተኛ አምፖል አለ። እዚህ ጋር ደግሞ ነይ ጎበዝ ከፈል። እዚህ ጋር ደግሞ እቺ ምንድን ናት መሰላችሁ? ወደ ኮሊደሯ መታጠፊያ የክላሶች ጋር የምትሆነው ናት ማለት ነው። ትንሽ ራቅ በይ ሱመያ። እዚህ ጋር ደግሞ ስንመጣ እቺ የሻወር ቤቷ ናት ማለት ነው። አያችኋት? እቺ ጋር ደግሞ ስንመጣ እዚች ጋር አይዋት አያት። እቺ ደግሞ ምንድን ናት መሰላቻችሁ? እዚች ጋር ደግሞ ያት እንግዲህ ሻወር መውሰድ ስንፈልግ ማለት ነው። እኔ እንኳን አልደርስበትም ይሄንን። ለምሳሌ እቺ አሁን እንደዚህ ሻወር ማድረግ ትቻላለች ማለት ነው። እንደምታዩት በጣም አሪፍ ነገር ናት ማለት ነው። በቃ ወደዚህ ሻወር መውሰጃዋ ነሳይ። እዚች ጋር ደግሞ መክፈቻዋ ናት ማለት ነው። አዎ ይታያል በደንብ። እዚች ጋር ደግሞ ቃስ ብለሻ። እቺ ደግሞ ይሄው መክፈቻና መዝጊያዋ ናት። አታውቁትም ብዬ አይደለም ማለት ነው። የምታውቁትም የምናውቀው ሰው ቤት አረብ ቤት ነው እንጂ ሀገራችን ላይ ብዙም ያልተለመደ ይመስላችኋል ማለት ነው። ነገር ግን የተለመደ እየሆነ መምጣቱን እነግራችኋለሁ ማለት ነው ሀባይቦችዬ። በነገራችን ላይ ጅብሳ መፈቅፈቅ ግን በጣም ነው የሚያስጠላው። ይሄው እዚህ የውሃ ማሞቂያ ታንከሯ ማስቀመጫ ናት እዚህ ጋር ማለት ነው። ውሃ ማሞቅ ቀረ ማለት ነው። ያን ያክል ውሃ ማሞቂያ ሰካን ምናምን ለሻወር አይጠበቅብንም ማለት ነው። እዚህ ጋር ስንመጣ ደግሞ ይሄው የውሃ ማሞቂያዋ ናት ማለት ነው ሀባይቦችዬ። ከፈርገውን ደግሞ እቺ ጅብሳም ተሰርታለች። ከጅብሳማው በታይ ሰራሚክ ነው የምትደረገው ማለት ነው። እዚህም ላሜራ በር ነው የተገጠመለት፣ ከላይ መስታወት ነው ማለት ነው። ይሄ ደግሞ ተቆልፏል። በነገራችን ላይ እስኪ ቁልፍ ነው ማለት ነው። ይሄ የመኝታ ክላስ ነው። ኢንሻአላህ ሳሰራ ደግሞ አሳያችኋለሁ። አሁን አልጋውና ኪችኑ አንድ ነው የሚሰራው ማለት ነው። ይሄው እቺ የኮሊደር የውስጧ መብራት ማብሪያና ማጥፊያ ናት ማለት ነው። የሻወር ቤቷ እንግዲህ ነው ወደዚህ ይሄንን ይመስላል። ኮሊደርን በተመለከተ ደግሞ እስከዚህ ድረስ ላሳያችሁ ማለት ነው። በጣም ቁጥንባው የበዛ ነው። ራቅ ላይ እዛው ራቅ ወይ እዛው ራቅ ላይ ይሄ ደግሞ የሳሎን በር ነው ማለት ነው። ጅብሳም ሲሰራ ግን በእኔ ላይ የደረሰ በእናንተ አይድረስ። ራቅ የሚለው ምንድነው? እዚሽ ጋር ይኸው ትንሽ ጅብሳም ሲሰራ ይሄ እንጨቱ ካልደረቀ ለመዘጋት በጣም እንትን ይላል ማለት ነው። አለበለዚያ እንደገና ተነቅሎና አለበለዚያ ደግሞ ብሎን ተፈቶ ይቺ መላግ አለባት ማለት ነው። እንዲያትከስሩ የምላችሁ ይቺ ማብሪያና ማጥፊያ ደግሞ የኮሪደሮች የውጮቹን ያማከረች ናት ማለት ነው። ቹሃለሁኝ እንግዲህ አላህ ጋራ ዘንድሮ ኢንሻአላህ አጠቃልላለሁ ማለት ነው። ይሄው እንደምታዩት ግቢው ደግሞ በጣም ቁጥንባው በስቷል። ድንጋይ እየተከሰከሰ ነው። እስኪ ወደ ሳሎን እንሂድ። ቀስ በይ። ወደ ሳሎን ስንመጣ ደግሞ ይሄው ይመስላል ማለት ነው ሀባይዎችዬ። እንግዲህ ከሰማንያ ያላነሰ የመብራት ገመዶች ተቀብረውበታል ማለት ነው። ቢያንስ 80 እና 90 ይሆናል ብዬ አስባለሁ። ከነ ክላሱ ሁሉ ሲታሰብና ሲደመር እዚህም ቲቪ ስታንድ ያለኝ ቲቪ ስታንዱ ይሄው እንደምታዩት መሳብ ይችላል ማለት ነው። አስተካክል እያየሽ ወደ ሌላ እዚሽ ጋር ደግሞ ይሄው ወደ ላይ የምትሄዳለች ማለት ነው። በጣም ቴክኖሎጂ በዘመነ ሰዓት ይጠቅመናል። መብራቶች መቀያየር ስንፈልግ እነዚህ ገመዶች ካሉ ማድረግ እንችላለን ማለት ነው።
ይሄ ደግሞ አሁንም ለብዙ ነገር መቆጣጠሪያ የተደረገለት ነው። የሳሎን መብራት በጣም ብዙ ስለሆነ ራቅ በይ ነው እና ይሄው 1 2 3 4 5 ነው ማለት ነው። በጣም ለብዙ ነገር ቻሌንጅ የሚያስደርግ ነው። እዚህም ጋር እንደዛው ማለት ነው። 1 2 4 ባለ 4 ገመድ ውስጥ የሚቀበርበት ምን መሰላችሁ? ለብዙ ነገር አምፖሎቹ የበዙ ናቸው። እዚህ ጋር ሲቀበር ማለት ነው። ከላይ ታስቦ ሊታይ ሲሆኑ በአራቱ ማዕዘን ላይ ይሆናል ማለት ነው። እና እንደዛ ነው እላችኋለሁ። እቺ እዚህ ጋር ይሄው እዚህ ጋር ይሄው ቢያንስ መድረሱ ከዛ እስከዛ ድረስ ባስለካው እንኳን 16 ሜትር ካሬ ሜትር መጅለስ እንደሚወስድ የለበሱ ባለሙያዎች ማለት ነው። ይህ በድዋን ኢንሻአላህ ይሳካል ብዬ አስባለሁ ማለት ነው። ሀባዮች የዛሬው ውሎዬ ይህንን ይመስላል። ቀጣይ ደግሞ ከወደዳችሁት ሌላ ሀሳብና ሌላ ፕሮግራም ይዤላችሁ እመጣለሁ። የኔ ቤተሰቦች በጣም ወዳችኋለሁ ሀባዮችዬ። እንግዲህ ብሎጌን እያስተካከልኩ ብሎጌን እያሳመርኩ ከእናንተ ጋር መሆን አልተውም። እናንተ ከኔ ጋር ሆኑ። ጠቃሚ ነገሮችን የምንፈልጉ ነገሮቻችን ደግሞ ጠይቁኝ ማለት ነው። እኔ ለእናንተ አቅርቦት አደርጋለሁ ማለት ነው። ካሜራማኗንም እናመሰግናለን በማለት በእንግዲህ የዛሬው ውሎዬ ከሱመያ ካሜራማኗ ከሱመያ ጋር ነው። አመታረማን ደግሞ ቀጣይ የሷን ብሎግ ይዤ እመጣለሁ ማለት ነው። ብቻችን እንግዲህ ስንሆን ነው ከእሷ ጋር ብሎጋችን ማለት ነው። አሰላሙ አለይኩም ወረህመቱላሂ ወበረካቱሁ።